እንኳን ለጌታችንና መድኃኒታችን ኢየሱስ ክርስቶስ ብርሃነ ጥምቀቱ በሰላም አደረሳችሁ። እንደምናውቀው የፊታችን አርብ 16 ጃንዋሪ እንዲሁም ቅዳሜ 17 ጃንዋሪ ጥምቀትን በታላቅ ድምቀት የምናከብር ይሆናል። በዓሉን በሰላም እንድናከብር የሚከተሉትን ማሳሰቢያዎች እንዲያስታውሱ በትህትና እንጠይቃለን። አንደኛ፣ ጫማ ቤተክርስቲያን ውስጥ አድርጎ መግባት ስለማይቻል እንዲሁም ውስጥ ሊኖር በሚችለው ቅዝቃዜ ወፍራም ካልሲ ወይም ትርፍ ካልሲ ይዘው እንዲመጡ እንመክራለን። ለጫማው መያዣ ፕላስቲክ ፌስታል አዘጋጅተናል። በፌስታል አስረው በሚቀመጡበት ወንበር ስር ያስቀምጡ። ሁለተኛ፣ በቤተክርስቲያን ውስጥ ሲሆኑ የሚቆሙባቸው እንደ ትናንሽ ምንጣፍ፣ ፊልት ወይም ትራስ ነገሮች ይዘው መምጣቱን አይዘንጉ። ሶስተኛ፣ ህፃናት ያላቸው ወላጆች የሚተኙበትን ወይም የሚያርፉበትን እንደ ዮጋ ማታ ወይም የማይቆረቆር ነገር መያዙን አይዘንጉ። አራተኛ፣ በጃኬት መስቂያ ቦታዎቹ ስንነት ምክንያት ትላልቅ ጃኬቶችን ባጠገቡ ባለ ቦታ ላይ እንዲያስቀምጡ ይመከራል። ስለ ትብብራችሁ እናመሰግናለን። ለተጨማሪ መረጃ ወይም ጥያቄ በቦታው ለሚኖሩት አስተናባሪዎች መጠየቅ ይችላሉ።